ጤና ይስጥልን እንደምሰነበታችሁ በያላችሁበት በቅንመሪ አካዳሚ ከዚህ በፊት የመጀመሪያው መርሃ ግብራችን የውጤታማ የጊዜ አጠቃቀም በሚል በስድስት ክፍሎች ከፍለን ጨርሰናል። ሁለተኛ የጀመርነው ስኬታማ ተግባቦት ወይንም ኢፌክቲቭ ኮሙኒኬሽንስ የሚል ነው። the power of communications the 7 keys ብለን ጀምረናል እናየዋለን። ጎን ለጎን ነው እንግዲህ ስለ ማይንድ ሴት ስለ ቲንኪንግ ስለ አስተሳሰብ የጀመርነው። ይሄ የጀመርነው የተግባቦት አንድ ክፍል ነው ያየነው። በሰባት ክፍሎች ነው የምናየው። ስለዚህ ዛሬ የቀረውን ሁለተኛውን ክፍል ከመጀመሪያው ክፍል ቀጥሎ የሚመጣውን እናያለን። እዚህ ላይ እንደምታዩት የሁለተኛው ክፍል the 6 C's በሚል ነው የምናየው። ከሱ በፊት እንግዲህ እንዲህ ነበረ ኦርጋናይዝ ያደረግነው። ኢፌክቲቭ the 7 keys እነዚህ ናቸው። the 7 keys ያልናቸው የመጀመሪያው ያየነው ኢሞሽናል አፒልስ በዝርዝር ስላየነው አሁን አልሄድበትም። ዝግጅቱን ዩቲዩባችን ላይ ማግኘት ትችላላችሁ። ዛሬ ሁለተኛ የምናየው ይሄ the 6 C's ምንድነው? the 6 C's ምንድነው? the 6 C's ያልናቸው ስድስቱ ሲዎች ምንድናቸው? ለማየት እንዲመቸን በዚህ መልኩ ነው ሁለተኛውን ክፍል ኦርጋናይዝ ያደረኩት። the 6 C's እንግዲህ እዚህ ላይ እንደምታዩት ነው። the 6 C's አንዱ clearness የሚለው ነው። clearness ሁለተኛው conciseness ነው። ግልጽነት ቅልብጭ አድርጎ ማቅረብ። ሶስተኛው completeness ሙሉ ማድረግ። አራተኛው correctness concreteness ኮንክሪት ማድረግ ማለት የሚታመን የሚጨበጥ የሚዳሰስ ኮንክሪት አራተኛው እሱ ነው። አምስተኛው ሲ consistency የማይፋለስ የማይጣረስ ኮንሲስተንሲ ማለት እሱ ማለት ነው። የማይጣረስ የማይፋለስ። ስድስተኛው ሲ correctness ስለዚህ correctness እውነት የሆነ ያልተሳሳተ accuracy ያለው እነዚህ ናቸው ስድስቱ ሲዎች። እነዚህን ነው ለየትኛውም ተግባቦት በሁለተኛ ክፍል እንግዲህ ዛሬ የምናየው ይሄንን ነው። the 6 C's በሁለተኛ የምናየው እሱ ነው። clearness conciseness completeness correctness consistency እና correctness። ግልጽ የሆነ ቅልብጭ ያለ የተወሰነ ያልተንዛዛ የተሟላ የሚጨበጥ የሚዳሰስ ወጥነት ያለው ያልተዛባ የማይጣረስ እና እውነተኛ የሆነ ስህተት የሌለበት አድርጎ የማቅረብ ጥበብ ነው። በየትኛውም ኮሙኒኬሽን በጽሁፎቻችንም በንግግሮቻችንም ትልቅ ቦታ ይይዛል። ይሄንን መለማመድ ነው። አሁን እንዴት አድርጎ ነው መለማመድ የሚቻለው? ምን ማለት ነው? ያንዳንዱ እናየዋለን። እንግዲህ እዚህ ላይ እንደምታዩት ነው። ይሄ ሁሉ የሚያስፈልገው እንግዲህ ኮሙኒኬሽን አንደኛው ሚሞራይዝ የምናደርገው ከየትኛውም ኮሙኒኬሽን በኋላ እዚህ ላይ እንደምታዩት 10% of what we read ነው የምናስቀረው። ካነበብነው ውስጥ 10% ነው ማስታወስ የምንችለው። 20% ከሰማነው ደግሞ 20% ነው የምናስቀረው። ካየነው ውስጥ 30% ነው የምናስታውሰው።
50% ደግሞ ካየነውም ከሰማነውም እያየነው እየሰማነው ከሆነ ደግሞ 50% የማስታወስ ችሎታ ይኖረናል። 50%ቱን ብናስታውሰው ነው። ይሄ የተጠና ጥናት ነው። እየጨመረ የሚሄደው አርቲኩሌት ማድረግ ሲቻል፣ ስቶሪ ሲኖረው፣ ምሳሌ ሲኖረው፣ ዳታ ሲኖረው፣ ፕሬዘንቴሽን ሲኖረው፣ አርቲኩሌሽን ማለት እሱ ማለት ነው። እስከ 70% ማስታወስ ሊኖር ይችላል። እንግዲህ 90% ማስታወስ ከተቻለ ይሄ እንኳን ብዙ ጊዜ ሊያጠራጥር ይችላል። ሰው ከሚያየው ይልቅ የሚያየውንም የሚሰማውንም ያምናል። ከሚያየው ይልቅ የሚያየውን የሚሰማውን የሚዳስሰውን ያምናል። ከሚያየው ይልቅ ሰርቶ ቢያሳዩት ደግሞ የበለጠ ያምናል። ሊዲንግ ባይ ኤግዛምፕል የሚባለው ለዛ ነው። ኮሙኒኬሽንም ላይ እንደዛው ነው። በዚህ ምክንያት ሁል ጊዜ ብዙ መናገራችን አይደለም። እንግዲህ ኮሙኒኬሽን ትልቁ ነገር ምንድነው? በተናገርነው ልክ ሰው እንዲረዳን፣ አንድ ሁለተኛ የተናገረውን ነገር እንዲያስታውስ፣ ሶስተኛ በተናገርነው ኢንፍሉዌንስ እንድናደርገው፣ ለውጥ እንድናመጣ፣ አራተኛ ደግሞ የተናገርነውን ያላግባብ እንዳይተረጉምብን፣ እኔኮ መናገር የፈለኩት እንደሱ አልነበረም እንዲህኮ ከማለት እንድንድን። ይሄ ሁሉ የሚቻለው በእነዚህ በሲክስ ሲስ ነው። አሁን ዛሬ የምናያቸው አሁን እንደገና እናያቸው። እንግዲህ ይሄ የሚያሳየን ይሄ ዳታ ከሰው ሰው ሊለያይ ይችላል እንጂ ችግር ግን አለ። ግልጽነት ችግር አለ። ቆጥቦ ወስኖ ማቅረብ አለመንዛዛት ችግር አለ። የተሟላ ማድረግ አንዳንድ ጊዜ ይንዛዛል፣ አንዳንድ ጊዜ ደግሞ ይጎላል። ኮንክሪት የማድረግ ችግር አለ። 10 ቦታ ከአጀንዳ ውጭ የሚሄደው ሰው ብዙ ነው። የሚዘባርቀው ሰው ብዙ ነው። አሁን ቦታው ነው የምታዩት። ይሄንን ትምህርት ቤት ላይ ያጋጥማል። የእምነት ቦታዎች ላይ ያጋጥማል። ስብሰባዎች ላይ ያጋጥማል። በየትኛውም ስብሰባ በየመስሪያ ቤቶቻችን ኢንተርቪው ላይ ያጋጥማል። ማርኬቲንግ ላይ ያጋጥማል። ኮሙኒኬሽንን ፍርድ ቤት ላይ ያጋጥማል። እነዚህ ነገሮች በሙሉ ቤተሰብ ላይ ራሱ፣ ጓደኛ ላይ፣ በማህበራዊ ህይወት ላይ ክሊር መሆን፣ ኮንሳይስ መሆን፣ ኮምፕሊት መሆን፣ ኮንክሪት መሆን፣ ኮንሲስተንት መሆንና ኮሬክት መሆን ሲክስ ሲስ የሚባሉት እነሱ ናቸው። እንዴት አድርጎ ነው የሚመጣው? ዝርዝሩን እናየው። እንዴት አድርጎ ነው? እንግዲህ መጀመሪያ ችግሮችን እናያቸው እስኪ። የኛ አሁን ቅድም እንዳለው ችግር የሞላበት ነው። ችግር የሞላበት ነው። ብዙ ጊዜ ኮሙኒኬሽናችን ክላሪቲን በተመለከተ ብዙ ጊዜ አምቢጊዩቲ ይበዛል። ግልጽነት የጎደለው፣ የሚያምታታ፣ የሚያደናግር፣ ግራ የሚያጋባ፣ አንዳንድ ጊዜ ደግሞ ጀርገን የበዛበት፣ ለመረዳት የሚከብድ፣ ቋንቋው የሚቀላቀልበት አሁን እኔ እንደምናገረው ራሱ እንደዚህ እየተለመደ መጥቷል። እኔ እንግዲህ አሁን ይሄንን ማቀርበው በእንግሊዘኛ ስለሆነ እሱ እያስቸገረኝ ነው። ተርሚኖሎጂ ይበዛበታል። የአማርኛም ይሁን የእንግሊዘኛም ቢሆን ለአድማጩ በሚመጥን መልኩ ማቅረብ የሚሳነን ጊዜ ብዙ ነው። 10 ቦታ የሚረግጠው ስትራክቸር የሌለው ነገር ይበዛበታል። አሁን ክላሪቲ ብዙ ጊዜ ችግር የሚሆነው በዚህ ምክንያት ነው። የኔ ኮሙኒኬሽን ምን ይመስላል ብላችሁ ጠይቁ። ክላሪቲ ያለው ወይ? ኮሙኒኬት በማድረግበት ጊዜ ግራ የሚያጋባ አይሆንም ወይ? ምን ለማለት ፈልጎ ነው የሚለን ሰው አይበዛም ወይ? አይ ምን እንደተናገረ ብዙም አልገባኝም፣ አልተጨበጠልኝም፣ 10 ቦታ ይረግጣል፣ ምን የሚናገረው ቋንቋ ለኔ ግራ ነው አንባልም ወይ? በእምነት ቦታም ይሁን በቤተ ክርስቲያንም በየትኛውም የእምነት ቦታ፣ በትምህርት ቤት አስተማሪ ለተማሪዎቹ
በስብሰባዎቻችን ቅድም እንዳልኩት ኢንተርቪው ቻንስ አድርገን ብዙ ጊዜ ሳይሳካልን የሚቀረው እንዲህ በሚሆንበት ጊዜ ነው። ባልና ሚስት እንኳን የሚጣሉት በዚህ ምክንያት ነው። አንድ ሴሽን ይዘን እናየዋለን። የትዳር ኮሙኒኬሽንን ቃል ገባለሁ። የትዳር ወግ የሚል መጽሐፍም ለመጻፍ ሞክሬያለሁ። ከዚህ ከሊደርሺፕ ጎን ለጎን እሱ አንድ ትልቅ ክፍተት እንደሆነ አይቼዋለሁ። ስለዚህ የትዳር ተግባቦት ራሱን ችሎ አንድ ሴሽን ከዚህ በኋላ እናየዋለን። ስለዚህ አንዱ ክላሪቲ ላይ እነዚህ ችግሮች ነው የሚከሰቱት። ሁለተኛው ይሄ ኮንሳይስ የሚባለው መጥኖ የማቅረብ አለመንዛዛት ምን ያክል ይሳካልናል? ብዙ ጊዜ ችግሩ ይሄ ነው። 10 ደቂቃ ተሰጥቶት 20 ደቂቃ የሚያወራ 30 ደቂቃ ብሎ 50 ደቂቃ የሚያወራ እስኪ እኔስ ሐሳብ ትንሽ ነው ብሎ ስብሰባ ላይ ተነስቶ 5 ደቂቃ 10 ደቂቃ የሚያወራ ምን እንደሚያወራ የማይታወቅ ኮንሳይስ የማይሆን የሚደጋግም unnecessary repetition ቀለል አድርጎ ማቅረብ ሲገባው ውስብስብ የሚያደርግ ሰው ደግሞ አለ። ኦቨር ኮምፕሊኬት የሚያደርግ ሳመራይዝ ማድረግ የሚሳነው ብዙ ጊዜ ንግግሮቻችን ደግሞ ቀጥተኛ ከመሆን ይልቅ ጠመዝማዛ የሚሆኑበት ጊዜ አለ። ፓሲቭ ቮይስ አክቲቭ ቮይስ መጠቀም እየተገባን ፓሲቭ ቮይስ መጠቀምበት ይሄ ነው የሲክስ ሲ ችግሩ። ይሄ በኔ ላይ ምን ያክል ይታያል? የምትጠይቁት ጥያቄ እሱ ነው። ምን ያክል ጊዜ ይታያል? የምንጠይቀው ጥያቄ እሱ ነው። ኮንሳይስነስ። ሶስተኛው እዚህ ላይ እንደምታዩት ኮምፕሊት መሆን ነው። ሶስተኛው ሲ ኮምፕሊት መሆን። ኮምፕሊት መሆን ማለት ኮንሳይስ መሆን ያስፈልጋል። መጥነን ስናቀርብ ግን ጎደሎ ደግሞ ማድረግ የለብንም። ሳንጨርሰው መቅረት የለብንም። አንጠልጥለነው መቅረት የለብንም። ክፍተት መፍጠር የለብንም። ለተሳሳተ ትርጉም መጋለጥ የለብንም። ጥያቄ ፈጥረን ማለፍ የለብንም። ማስተላለፍ የፈለግነው መልእክት ጎደሎ ካደረግነው ጥያቄ ፈጥሮ ወይም የተሳሳተ ግንዛቤ ሰጥቶ ነው የሚሄደው። ምንድነው የምናገረው የሚለውን መመለስ መቻል አለበት። ክሪቲካል ፋክት መስጠት አለብን። ዲቴል መስጠት አለብን። ሶስተኛው ኮምፕሊትነስ እሱ ነው። ምን ያክል ይሄ ችግር በኔ ላይ ይስተዋላል ብሎ መጠየቅ ነው። አራተኛው ኮሬክትነስ ነው። እዚህ ላይ እንደምታዩት ኮምፕሊት ብቻ መሆን ሳይሆን ትክክል መሆን አለበት የምንሰጠው መረጃ። ሰው የሚያምነን እንደዛ ሲሆን ነው። ስህተት የበዛበት መሆን የለበትም። አሁን ብዙ ጊዜ ጥሩ ነገር አቅርበን ስፔሊንጉ ላይ በጽሁፍም ሲሆን ፕሬዘንቴሽንም ላይ ሲሆን ስንናገርም የሆነ ነገር ጣል ካልን ከብዙ እውነት ከብዙ ጥሩ ነገር ስህተት ሆናት ጎልታ የምትታየው። ኮሬክትነስ በጣም ቫልዩ የሚኖረው በሱ ምክንያት ነው። ስለዚህ ለሱ መጠንቀቅ ማለት ነው። ለተሳሳተ ትርጉም እንዳይጋለጥ ሚስኮሙኒኬት እንዳናደርግ። አምስተኛው ሲ ብዙ ጊዜ ስህተት የሚታየው ኮንሲስተንሲ የሚባለው። ኮንሲስተንሲ ምን ያክል ኮንሲስተንት ነኝ የሚለው ኮንትራዲክተሪ ሜሴጅ አላቀርብም ወይ? ይሄ ነገር ምንም ትርጉም አይሰጥም፣ አንዱ ካንዱ ይጋጫል እኮ ምንባልበት ጊዜ አለ፣ ምንልበት ጊዜ አለ። ዘባርቄ የሚባል አይነት ሰው አንዱን ወስዶ ከሌላው ጋር የሚያጋጭበት ጊዜ አለ። ኮንትራዲክት ያደርጋል፣ ሎጂክ ፋላሲ ይፈጥራል እና ያን ጊዜ ግራ ያጋባናል። እንዲህ አይነት ሰዎች አሉ። ቶኑንም ቀጥተኛ ራሱን የጠበቀ አንድ ጊዜ ቀዝቀዝ አንድ ጊዜ እና ግራ ያጋባል። ስዊቺንግ ቶን ኮንሲስተንሲ መኖር አለበት። ሲግናላችንም ይሄ ቀይ መብራት ቢጫ ሳያሳይ ቀጥታ ወደ ቀይ ጥፍ ማለት እንደማለት ነው። ሚክስድ ሲግናሎቻችንም እንደዛ መሆን አለባቸው። ነጥቦቻችንም ከአንዱ ወደ ሌላው ዘሎ መግባት አያስፈልግም። አሁን ይሄንን አይተናል። ከዚህ በኋላ ደግሞ ይሄንን ነው የምናየው። ኪ ፖይንቶቻችንን ፍሪኩዌንትሊ ከቀያየርናቸው ሰው ግራ ይጋባል። ኮንሲስተንሲ ይፈልጋል። አምስተኛው ሲ እሱ ነው። ስድስተኛው ሲ እዚህ ላይ እንደምታዩት ኮንክሪትነስ ነው። ኮንክሪት መሆን ማለት በዳታ የተደገፈ አብስትራክት ያልሆነ ቲዮሬቲካል ያልሆነ የሚጨበጥ የሚዳሰስ ብዙ ጀነራላይዜሽን ያልበዛበት ኦቨርሊ ኮንሴፕቹዋል ያልሆነ በተለይ አድማጮቻችን
ይሄ የምርምር ስራ እንደምናቀርብ አድርገን ብናቀርብ አንድ ኢኮኖሚስት አሁን እንዴት አድርጎ ኮንክሪት አድርጎ ለአድማጩ ማቅረብ ይቻላል? ይሄ ትልቅ ጥበብ ነው። የሁሉንም አድማጭ ቀልብ መሰብሰብ እንዴት ይችላል? ኮንክሪት ማድረግ ኦቨርሊ ኮንሴፕቹዋል የሆነውን ቲዮሬቲካል የሆነውን ወይም ቴክኒካል የሆነ ነገር እንዴት አድርጎ አስማምቶ ማቅረብ ይቻላል? ኮንክሪትነስ እሱ ነው። ስለዚህ እነዚህ ጋር ምን ችግር ነው የሚታይብኝ የሚለውን እያንዳንዱን መጠየቅ ያስፈልጋል። በእነዚህ ጥያቄዎች እርስ በርሱ እስኪ በአምስቱ በክላሪቲም በኮንክሪትነስም በኮንሳይስነስም በኮምፕሊትነስም በኮሬክትነስም እስኪ ምንድነው የኔ ብዙ ጊዜ ምሳሳታው የት ላይ ነው ብላችሁ ይዩት። ብዙ ጊዜ ይሄ ሰው እኮ ለኮሙኒኬሽን እንዴት ደስ ይለኛል የምትሉት በእነዚህ በስድስቱ የተዋጣለት ሲሆን ነው። ክሊር ነው፣ ኮንሳይስ ነው፣ ኮምፕሊት ነው፣ ኮሬክት ነው፣ ኮንሲስተንት ነው፣ ኮንክሪት ነው። ቅድም እንዳልኩት በስብከቱም ይሁን በስብሰባውም ይሁን በትምህርት ቤቱም ይሁን በቤተሰብም ይሁን በጓደኛም ይሁን የምታደንቁት ፖለቲከኛውም ይሁን በንግዱም ይሁን መርካቶም ሄዳችሁ ይሁን ኔጎሺዬሽንም ላይ ይሁን ፍርድ ቤትም ሄዳችሁ ቢሆን ይሄ አስፈላጊ ነው። ስለዚህ እያንዳንዱን ሁሉ ጊዜ ኮሙኒኬት በመታደርጉበት ጊዜ ልምምድ ስለሆነ ኮሙኒኬሽን ከጓደኛ ፊት ቆማችሁ እስኪ የት ነው የጎደለኝ? ክላሪቲ ነው የጎደለኝ? ኮንሳይስነስ ነው የጎደለኝ? ኮምፕሊትነስ ነው የጎደለኝ? ኮሬክትነስ ነው የጎደለኝ? ኮንሲስተንሲ ነው የጎደለኝ? ወይስ ኮሬክትነስ ነው የጎደለኝ እያላችሁ ራሱን ገምግሙት። ራሳችሁን ልምምድ አድርጉበት። በዚህ መልኩ ነው ለውጥ የሚመጣው። ዝርዝሩን ግን እናየው። እስኪ ዝርዝሩን እናየው። እንዴት ነው ማሻሻል የሚቻለው የሚለውን ክላሪቲን እንዴት ማሻሻል ይቻላል? ክላሪቲን እንዴት ማሻሻል ይቻላል? ክላሪቲን እንግዲህ መነሻችን የምትሆነው ይቺ ናት። if you can't explain it simply you don't understand it well enough ይላል አልበርት አንስታይን። በጣም ጥሩ አነጋገር ነች። መግለጽ ካልቻል ካልተረዳኸውም ማለት ነው አንተ ራሱ። አሁን ብዙ ጊዜ ክሊር የማይሆኑ ሰዎች፣ ግልጽ የማይሆኑ ሰዎች፣ የሚያምታቱን ሰዎች፣ ግራ የሚያጋቡን ሰዎች ራሳቸው ግራ የገባቸው ሰዎች ናቸው። ራሱ ግራ የገባው ሰው ለሌላው ሰው ግልጽ ሊያደርግ አይችልም። አያውቀውም ማለት ነው። አልተዘጋጀበትም ማለት ነው። በማያውቀው ጉዳይ ነው ወይም ከዚህም ከዛም ለቃቅሞ ነው የሚያወራው ማለት ነው። በቂ ዝግጅት አላደረገበትም። ሰባኪውም እንደዛ ነው፣ አስተማሪውም እንደዛ ነው፣ ፖለቲከኛውም እንደዛ ነው፣ ነጋዴውም እንደዛ ነው። እንዴት አድርጎ ማሳደግ ይቻላል? እነዚህ ናቸው ስትራቴጂስ። አንደኛው ክሊርሊ ስቴት ዘ ፐርፐስ። የትኛውም ንግግር ስትጀምሩ ዛሬ እኔ የምናገረው ስለዚህ ጉዳይ ነው፣ የምናገርበት ምክንያት ደግሞ በዚህ ምክንያት ነው፣ ዓላማው ይሄ ነው፣ ርዕሱ ይሄ ነው፣ ጉዳዩ ይሄ ነው። ዛሬ እየተነጋገርን ያለነው ስለ ኮሙኒኬሽንስ ነው። ኮሙኒኬሽን 7 ኪስ አሉት። ከሰባቱ ኪስ ውስጥ ዛሬ አንደኛውን ባለፈው ስላየነው ሁለተኛውን ነው የምናየው። 6 ሲስ ይባላሉ። ከ6 ሲስ የመረጥንበት ምክንያት ሁለተኛው ክፍል በጣም አስፈላጊ ስለሆነ ነው። እነዚህን ማስተር ካደረገ እሱ ማለት ነው explain the what and the why at the beginning ነው ይሄ የሚያስፈልገው። መሀል ላይ ብታመጡት ወይ መጨረሻ ላይ ብታመጡት ዋጋ የለውም። አንዱ እሱ ነው። ሁለተኛው ይሄኛው ነው። show how your message relates to the audience personal interests or challenges። ይሄ ደግሞ በጣም አስፈላጊ ነው። የትኛውም ኮሙኒኬሽን ላይ ስብሰባም ይሁን ስብከትም ይሁን ምክርም ይሁን በባልና በሚስት መካከልም ይሁን በቤተሰብ መካከልም ይሁን ትምህርት ቤትም ይሁን ሰው የትኛውም ኮሙኒኬሽን በተለይ ፕሬዘንቴሽን በሚሆንበት ጊዜ አንድ ሰው ለሌላ በሚናገርበት በተሰበሰቡ ሰዎች መካከል በሚናገርበት ጊዜ 100 ሰዎች ቢኖሩ ተናጋሪው ሲናገር ይሄ መልእክት ለኔ ምን ማለት ነው? ምን ያስገኝልኛል? ለኔ ምን ማለት ነው እያለ ነው የሚወስደው። ለሌላው ሰው ምን ያስገኝለታል አይልም። እንደዛ አይደለንም። what is in it for me ነው የሚለው። what is in it for me ለኔ ምን ያስገኝልኛል? ስለዚህ ኦዲየንሱ ይሄ መልእክት ላንተ ይሄ ነው የሚለውን
አስቀድመን እንነግረዋለን ማለት ነው። በውስጥ ታዋቂነት ይሄ መልእክት ላንተ ይሄ ማለት ነው፣ ይሄ ለናንተ ይሄ እንጠቅማችኋል። አሁን ቅድም እኔ ለነጋዴውም ለፖለቲከኛውም ለተማሪውም በትዳርም ውስጥ ምለው ሆን ብዬ ነው፣ ፐርሰናል ኢንተረስት እንዲሰጣችሁ ነው፣ እውነትም ስለሆነ። ሁለተኛው ስትራቴጂ ክሊር የመሆን አንዱ እሱ ነው፣ የክላሪቲ ቢ ክሊር። ሶስተኛው ዩዝ ሲምፕል ዳይሬክት ኤንድ አፕሮፕሪየት ላንጉጅ ነው። ፓሲቭ ቮይስ አትጠቀሙ፣ ውስብስብ ቃላት አትጠቀሙ። እኔ እዚህ አሜሪካ እንደመጣሁኝ የመጀመሪያ የሚቸግረኝ የነበረው እንግሊዘኛ በደንብ ስለማልችል፣ አሁንም ራሱ በደንብ አልችልም፣ ግን ያን ጊዜ ደግሞ የሚመስለኝ በጣም በቃ ይሄ ጃርገን መጠቀም ከባባድ ቃል መጠቀም እንግሊዘኛ መቻል ይመስለኝ ነበር። ትልቅ ሰዎች ነው ይዋቸው በጣም ሲምፕል የሆነ መጽሐፎቻቸውም እንደዛ ናቸው። አሁን ብዙ ጊዜ መጽሐፍ አንብባችሁ በጣም መጨረስ የሚያቅታችሁ ምንድነው መናገር የፈለገው የምትሉት አንዱ ምክንያቱ ውስብስብ ስለሚያደርጉት ነው። ዩዝ ሲምፕል ቮካብለሪ ማወቅህን ለማንም አይጠቅምም፣ ያለ አንተ ነው። ለአንባቢው ቀለል የማድረግ ችሎታ ነው ችሎታ ማለት። ዩዝ ሲምፕል ፓሲቭ ቮይስ አትጠቀሙ፣ ዳይሬክት ኃላፊነትን ግልጽ የሚያደርገው። እንደዚህ በገደምዳም የሚያወሩ ሰዎች አሁን ብዙ ጊዜ ኢትዮጵያ ውስጥ ሰማለሁ። ትልልቅ የሚባሉ ሰዎች አሽሙር የሚወዱ ለማን ነው የምትናገረው? ግልጽ አድርገው። ዩዝ ዳይሬክት ሲምፕል ዳይሬክት እና አፕሮፕሪየት ላንጉጅ፣ ኦዲየንሱን በሚመጥን መልኩ ለኦዲየንሱ በሚስማማ መልኩ። ክላሪቲ ማለት እሱ ማለት ነው። ሶስተኛው እሱ ነው። አራተኛው ኦርጋናይዝ አይዲያስ ሎጂካሊ ነው። ኦርጋናይዝ ሲሆን አሁን እንደዚህ ይሄ ፓወርፖይንቱ ጥቅሙ ምንድነው? ኦርጋናይዝ አደረኩት። 7 የኮሙኒኬሽን ኪስ አሉ አልኩኝ። አንደኛው ኢሞሽናል አፒል ነው አልኩኝ። ሁለተኛው 6 ሲስ ናቸው። እነዚህ 6 ሲስ ደግሞ እንደዚህ ይተነተናሉ። አንደኛው ክላሪቲ ነው እያልኩኝ እየመጣሁ ነው። ሰው ኦርጋናይዝ ስትራክቸርድ የሆነ ሜሴጅ ነው። ቻፕተር 1 ይሄ ነው፣ ከቻፕተር 1 ደግሞ እነዚህ ናቸው። ቡሌት ፖይንትስ ቁጥር ኦርጋናይዝ ሲደረግለት አንድ አሁን የምናገረው 3 ጉዳዮችን ነው። 1 2 3 ብዙ ጊዜ እነዚህ የተማሩ ሰዎች ትልልቅ የሚባሉ ሰዎች ነው ያቸው በእኛም ሀገር በውጭም ሀገር 1 2 3 ብለው ነው ማውራት። ኦርጋናይዝ ማለት እሱ ማለት ነው። ሎጂካሊ ኦርጋናይዝ የሆነ ሐሳብ ሰው በደንብ ይረዳዋል። ስለዚህ ቢ ክሊር ማለት እነዚህን ያጠቃልላል። አምስተኛው ፕሮቫይድ ኤግዛምፕልስ። ኤግዛምፕል በጣም በቃ ክላሪቲ ውስብስብ ያለውን ሐሳብ እንኳን በተለይ በዚህ ዘመን ስቶሪ ምሳሌ መስጠት በጣም አስፈላጊ ነው። ብዙ ቃል ከመናገር አንድ ኤግዛምፕል አንድ ምሳሌያዊ አነጋገር ራሱ እኮ በጣም ነገሩን ግልጽ ያደርገዋል። ካለመናገር ደጃዝማችነት ይቀራል። አሁን እሱ ግልጽ በቃ እንዴት አድርጎ እንደሚገልጽ አስቡትና ምሳሌ በምንሰጥበት ጊዜ የበለጠ ሰው ይገዛዋል። ሁለተኛው የ6 ሲስ ሁለተኛው ኮንሳይስ ነው። ኮንሳይስ ማለት መመጠን ነው፣ አለመንዛዛት ነው። መመጠን ኮንሳይስ ምጥን ያለ ያልተንዛዛ። እዚህ ላይ ቶማስ ጄፈርሰን እንዳለው ነው the most valuable of all talents is that of never using two words when one will do። አንድ ቃል የሚበቃ ከሆነ ሁለት አያስፈልግም። ትልቁ ጥበብ እሱ ነው የሚለው። በአንድ ፔጅ የሚጻፍ ነገር እንዴት በሁለት ፔጅ ትጽፋለህ? በ10 ደቂቃ መነገር እየቻለ እንዴት 20 ደቂቃ ትነገራለህ? ጥበብስ 2 ፔጅ የሚያስፈልገውን 10 ፔጅ ትልልቅ ጸሐፊዎች የሚባሉት ምንድናቸው? 10 ፔጅ ላይ የሚጻፈውን በ2 ፔጅ ማጠቃለል የሚችሉ ሰዎች ናቸው። ችሎታ እሱ ነው። በ30 ደቂቃ የሚነገር ነገር በ15 ደቂቃ መናገር የሚችሉ ሰዎች ናቸው። ትልቁ ችሎታ እሱ ነው። ነገር ቢበዛ ባህያ አይጫንም። ቢ ኮንሳይስ። እንዴት አድርጎ ነው ይሄን ማዳበር የሚቻለው? ቢ ኮንሳይስ አንደኛው ትልቁ ነገር ያስተሳሰብ ለውጥ ማምጣት ነው። በተለይ እኔ በቤተ ክርስቲያን ብዙ ጊዜ ማዝንበት አንዱ እንግዲህ በሌሎችም እምነቶች ሊኖር ይችላል፣ ጊዜ የሰውን ጊዜ ዋጋ መስጠት ያስፈልጋል። value the listener's time። እንዴት አንድ ሰው 1 ሰዓት 30 ደቂቃ ተሰጥቶት 1 ሰዓት ያወራል? በሰው ጊዜ መቀለድ አይሆንም ወይ? value the listener's time
ያስተሳሰብ ለውጥ የመጀመሪያው ነው። ሁለተኛው make it brief ሁለተኛው እሱ ነው። make it brief በተቻለ መጠን ብሪፍ አድርገው በቃ ይሄንን እኮ አንድ መጽሐፍ ልጽፍበት እችላለሁ፣ አንድ ቀን ላወራበት እችላለሁ፣ በ30 በ40 ደቂቃ እንዴት አድርጌ ጨርሰዋለሁ እያልኩ ነው እየታገልኩ ያለሁት አሁን። make it brief። ሶስተኛው avoid unnecessary details ቆርጦ ማውጣት። ይስ አድማጭ ማወቅ ማለት አንዱ ትልቁ ጥበብ እኮ እሱ ነው። ተጨማሪ ኤክስፕላኔሽን ዲቴል የማይፈልግ ከሆነ ያድማጩ ዕውቀት የሚፈልገው ይሄን ነው፣ በቃ ዋናውን መልእክቱን ማስተላለፍ ነው። avoid unnecessary details ጽሁፍም ላይ እንደዛ ነው፣ ፕሬዘንቴሽንም ላይ እንደዛ ነው፣ ንግግርም ላይ እንደዛ ነው። አሁን አንዳንድ ጊዜ አይታችሁ ከሆነ ቴሌቪዥን ላይ 3 ደቂቃ ይሰጣል። በ3 ደቂቃ እስኪያጠቃልልኝ አንዳንድ ጊዜ እንዲያውም you have 20 seconds just summarize ይሏችኋል። ኢንተርቪውም ላይ እንደዛ ነው። ኢንተርቪው ላይ ስታወራ አትውልም። ስለዚህ avoid unnecessary details ዋናው ወደ ገደለው ግባ የሚባለው ዙሪያውን አትዙር፣ just to the point, to the heart of the issue. avoid unnecessary details ሶስተኛው እሱ ነው። ኮንሳይስ መሆን ማለት እሱ ማለት ነው። አራተኛው cut out repetitive or irrelevant information ነው። ተደጋጋሚ ሐሳብ ካለ አትድገመው። አንድ ቃል ሊገልጸው የሚችል ከሆነ ሁለተኛውን አውጣው። አራተኛው እሱ ነው። አምስተኛው focus on what, why and how to eliminate fluffing። ይሄ ካንዱ ቦታ ወደ ሌላው እንዳንረግጥ ሲኩዌንስ እንዲሰጠን መጀመሪያ ምን የሚለውን ከዛ why የሚለውን ሶስተኛው ደግሞ how። እነዚህ በየትኛው መልእክት ይመጣሉ? ይሄን ነገር ይሄ ማለት ነው ኮንሳይስ ማለት what። አሁን why አልኩኝ ደግሞ በሰው ጊዜ እንዳንጫወት። ሶስተኛው how አልኩኝ avoid unnecessary details። እንዲህ አድርገህ ኦርጋናይዝ አድርገው በአእምሮ ሁሉ ጊዜ። አምስተኛው እሱ ነው። አምስተኛው ስትራቴጂ ኮንሳይስ ለመሆን። ስድስተኛው prioritize one main idea at a time። ጽሁፍም ሲሆን እንደዛው ነው። በአንድ ቻፕተር ውስጥ 2-3 አይዲያዎች አይደጋገሙም። አንድ አይዲያ ባንድ ፓራግራፍ ውስጥ በንግግርም ውስጥ ባንድ። አሁን ስለ ኮንሳይስ ብቻ ነው እያወራው ያለሁት። አሁን ኮንሳይስን ከኮሬክትነስ ጋር አምጥቼ በቀላቀለው ኮንፊውዝ ያደርጋል። ስለዚህ prioritize one main idea at a time። እነዚህ ስድስቱ ለኮንሳይስነስ ለማዳበር 6 ጥሩ ስትራቴጂዎች ናቸው። ስለዚህ ሁለቱን አየን። አሁን ምን አየን? ቢ ክሊር አንደኛው ግልጽ ሁን፣ ሁለተኛው ደግሞ መጥን። እዚህ የመጽሐፍ ቅዱስ ቃል አለች በቃል ብዛት ውስጥ ኃጢአት ሳይኖር አይቀርም ይላል፣ መሳት ሳይኖር አይቀርም። አሁን ብዙ ጊዜ ብዙ ባወራን ቁጥር ነው የምንሳሳተው። ራሱ ኢንተርቪውም ላይ እንደዛ ነው። ብዙ ባወራን ቁጥር እንሳሳታለን። ከተጠየቅነው በላይ አንሄድ። ስብሰባም ላይ እንደዛ ነው። ከተጠየቅነው በላይ አንሄድ። ጽሁፍም ላይ እንደዛው ነው። የትኛውም ጊዜ ቢ ኮንሳይስ። ብዙ የፋንክሽን ኦፍ ኳንቲቲ ነው። መጠኑ በበዛ ቁጥር፣ ብዙ በተናገርን ቁጥር፣ ብዙ በተሳቀልን ቁጥር፣ ብዙ በተጨበጨበላቸው ጊዜ መሪዎቹ ብዙ ጊዜ የሚስቱት በሱ ምክንያት ነው። ስለዚህ ቢ ኮንሳይስ ሁለቱን አየን። ሶስተኛው ቢ ኮምፕሊት። ሜክ ኢት ኮምፕሊት ዲቴይልስ ክሬት ዘ ቢግ ፒክቸር። አሁን ኮንሳይስ መሆን አስፈላጊ ነው፣ ግን ደግሞ ኮምፕሊት መሆን አለበት። ኮንሳይስ መሆን አስፈላጊ ነው፣ ክሊር መሆን አስፈላጊ ነው፣ ግን ኮምፕሊት መሆን አለበት። የተሟላ መሆን መቻል አለበት። ምን ማለት ነው? አንደኛው እንዴት አድርጎ ነው የሚመጣው? አንደኛው አድ ኮንቴክስት። አሁን ብዙ ጊዜ ሚስ የምናደርገው እሱ ነው። ጋዜጠኞችን አንዳንዴ ያጋጥማችኋል፣ ፖለቲከኞች ያጋጥማችኋል፣ ስብሰባ ላይ ያጋጥማችኋል። እንዴ ይሄ ሰውዬ ስለምንድን ነው የሚያወራው? ኮንቴክስት ኢዝ ኤቭሪቲንግ። አንድን ነገር ለመረዳት ዳራ ባክግራውንድ የሚባለው ኮንቴክስት የሚባለው በጣም ወሳኝ ነው። ምክንያቱም አድማጩንና ተናጋሪውን አንድ ቦታ ላይ እኩል መረዳት ላይ የሚያመጣቸው ኮንቴክስት ነው። መግቢያ ያስፈልጋል፣ መንደርደሪያ ያስፈልጋል። ስለምናገረው ነገር ባክግራውንድ መስጠት ያስፈልጋል። ኮንቴክስት ማለት እሱ ማለት ነው። ሁኔታውን ማስረዳት መቻል አለብን።
ኢንትሮዳክሽን እኮ በጽሁፍ ውስጥ የሚያስፈልገው ኮንቴክስት መስጠት ስለሚያስፈልገን ነው። ስለዚህ ኮንቴክስት ብዙ ጊዜ ስለሚጎል ነው። ሜክ ኢት ኮምፕሊት ኮንቴክስት ከጎደለ በሙሉ መልእክታችን ይዛባል። ሁለተኛው ዩዝ ዘ 5 W's የሚባሉት እና 1H ቅድም በተወሰነ መልኩ አይተናቸዋል። 5 W's በጣም አስፈላጊ ናቸው። ማን ነው፣ ምንድነው፣ መቼ፣ የት፣ ለምን፣ እንዴት። እነዚህ በየትኛውም ኮሙኒኬሽን አስበናቸው ስናደርጋቸው አንድን መልእክት ባጭር እና በተሟላ ሁኔታ ለማስረዳት በጣም አስፈላጊ ናቸው። እንዳንስት ያደርገናል። ስለዚህ እነዚህን 5 W's እና 1H የተባሉትን who, what, when, where, why, how እና መጨረሻ ላይ ይሄ አንዱ how እነሱ አስፈላጊ ናቸው። ሶስተኛው address or relevant aspects of the topic ስለምንናገረው ነገር በሙሉ ከቨር ማድረጋችን እርግጠኛ መሆን አለብን። አንዳንድ ጊዜ አሁን ኢንተርቪው ላይ ብዙ ጊዜ የምንስተው በዚህ ምክንያት ነው። ጽሁፍ ላይ ብዙ ጊዜ የምንስተው እሱ ላይ ነው። ስለዚህ make sure all aspects of the topic cover መሆናቸውን። አራተኛው እሱ ነው። አምስተኛው avoid gaps that could lead to confusion ጋፕ እንዳይኖረው። ጋፕ ሲኖር ኮንፊውዥን ይፈጥራል። እነዚህ የአምስተኛው anticipate and address the audience potential questions ናቸው። ጥያቄ ገና ሳይጠየቅ አስቀድሞ ይሄ ሊጠየቅ ይችላል ብሎ ገምቶ የጥያቄዎችን አስቀድሞ አድሬስ ማድረግ በንግግራችን ውስጥ ጊዜ ይቆጥብልናል። እንደገና በኋላ ብዙ ኮንፊውዥን ከመፈጠር ብዙ ጥያቄዎች ከመዥጎድጎድ ያድነናል። ስለዚህ make it complete በእነዚህ በአምስት ስትራቴጂዎች። ስለዚህ ሶስቱን አየን። ምን አየንን? አንደኛ make it clear፣ ሁለተኛው make it concise፣ ሶስተኛው make it complete። አሁን አራተኛውን ነው የምናየው። አራተኛው be consistent ነው። consistency credibility ያመጣል። truth is built with consistency በጣም ጥሩ አባባል ናት። ታማኝነት መልእክቱ ታማኝነት እንዲኖረው የሚያደርገው ኮንሲስተንሲ ነው። be consistent be consistent 10 ቦታ አትርገጥ። የምትናገረውና የሰውነት እንቅስቃሴ አንድ ላይ ይሁን። እነዚህ ስትራቴጂዎች ናቸው ኮንሲስተንሲ ማለት። ensure all parts of the message align with each other የሚጣረስ እንዳይሆን፣ አንዱ ከሌላው እንዳይጣረስ መጠንቀቅ ነው። አንዱ እሱ ነው። ሁለተኛው ይሄ ነው avoiding contradictions። አንደኛው አንዱ ባንዱ ላይ ቢውልድ እንዲያደርግ ማለት ነው። አሁን መጀመሪያ ከተናገርነው ሁለተኛው የሚቃረን ብቻ ሳይሆን ቢውልድ የሚያደርግበት አላይን የሚያደርግ የሚግባባ የሚገናኝ። ሁለተኛው ግን እንዳይጣላ እንዳይቃረን እንዳይጣረስ ማድረግ ነው። ባንድ ራስ ሁለት ምላስ እንዳንሆን ማለት ነው። ኮንትራዲክሽን ማለት እሱ ማለት ነው። አንዱ ዳታ ከሌላው ጋር እንዳይጋጭብን፣ አንዱ ስቴትመንታችን ከሌላው ጋር። ብዙ ጊዜ ሰዎች ያጋጥሙኛል እንደዚህ አይነት አንዱ ስቴትመንታቸው በአንድ መድረክ ላይ ሁለት ነገር ተናግረው ሰውን ኮንፊውዝ ያደርጉታል። ታማኝነት አይኖራቸውም። ቶናችንም እንደዛው፣ ቋንቋችንም እንደዛው፣ ፎርማታችንም አንድ አይነት። ይሄም አስፈላጊ ነው። አራተኛው የቨርባልና ነን ቨርባል ኮሙኒኬሽን። ይሄ በጣም ወሳኝ ነው። ነን ቨርባል ላይ በደንብ እናየዋለን። አፋችን ሌላ ነገር ያወራ፣ አይናችን ግን ሌላ መልእክት እንዳያስተላልፍ፣ እጃችን ሌላ መልእክት እንዳያስተላልፍ፣ አነጋገራችን ሌላ መልእክት። አሁን ብዙ ጊዜ በትዳር ኮሙኒኬሽን ውስጥ ይሄ ያጋጥማል። ደህና ነሽ ስትል አይ ደህና ነኝ፣ ግን አነጋገሯ ድምጿ ያስታውቃል። አይ ደህና ትመስይም፣ ድምጽሽ ግን ልክ አይደለም የምንልበት ጊዜ ማለት ነው። ኢንተርቪውም ላይ እንደዛ ነው። የሸመደድነውን ነገር ስንተፋ ግን ዕውቀት ከውስጣችን እንደሌለ ሊያስታውቅ ይችላል እና ያስታውቅብናል። አምስተኛው ሪፒት ኪ ሜሴጅ ነው። አሁን መጽሐፍ ቅዱስ ላይ ደጋግሞ እውነት እውነት እላችኋለሁ የሚል ቃል ታያላችሁ። ለምንድን ነው የሚደጋገመው? ብዙ ጊዜ መሪዎችም ሲናገሩ ትሰማላችሁ። በትልልቅ ንግግሮች I have 3 messages to you number 1 number 2 number 3 ይሉና ግን አንድ አይነት መልእክት ይናገራሉ። repeating the same message ብዙ ጊዜ ኮንሲስተንሲ ያመጣል፣ ሚሞራብል ያደርገዋል፣ ኮምፒሊንግ ነው። ስለዚህ be consistent። አሁን ስንት አየን? 4 አየን። ኮንሳይስ አድርገው አልን፣ ኮንሳይስ ክሊር አድርገው፣ ኮንሳይስ አድርገው፣ ኮንሲስተንት አድርገው የሚለውን አየን። አሁን የሚቀጥለው ደግሞ ሜክ ኢት ኮንክሪት ነው።
ኮንክሪት ደግሞ በጣም አስፈላጊ ነው። ኮንክሪት እነዚህ ናቸው። ስፔሲፊሲቲ ማለት ነው። ኮንክሪት ማለት ስፔሲፊክ የሆነ ጀነራላይዝ ያልሆነ ቲዮሬቲካል ይሄ አብስትራክት ያልሆነ አብስትራክት ተርምስን with specific relatable examples አሁን መጽሐፍ ቅዱስን ብዙ ጊዜ የምንወደው በተለይ አዲስ ኪዳንን ለምንድን ነው? በምሳሌ የተሞላ ነው። ለሴቶች በሚገባቸው፣ ለነጋዴዎች በሚገባቸው፣ ለገበሬዎች በሚገባቸው፣ ለአሳጥማጆች በሚገባቸው ሁሉም በሚገባው ነገር በምሳሌ በታሪክ የተሞላ ስለሆነ ሁሉ ጊዜ አእምሯችን ውስጥ ስናነበው ይጣፍጠናል። ለምታነቡ ሰዎች ሚሞሪ ውስጥ ይቀራል። ሁሉ ጊዜ ደስ የሚለን ለዚህ ነው። እና መልእክትን ብዙ ጊዜ ስፔሲፊክ ማድረግ፣ ሪሌተብል ማድረግ ከዛ ሰው ጋር አሁን ለኢትዮጵያውያን በምንናገርበት ጊዜ ምሳሌያዊ አነጋገሮቻችን ብዙ ውበት አላቸው። ሜክ ኢት ሪሌተብል። ለነጋዴ የምታወሩ ከሆነ ለገበሬ የምታወሩ ከሆነ ለገበሬው በሚገባው ሪሌተብል ማለት እሱ ማለት ነው። ኮንክሪት ይሆንለታል እንጂ የኢኮኖሚ ተርም ወስዶ አንድ ኢኮኖሚስት ስለ ኢኮኖሚ ቲዮሪ ቢተነትንለት ምን ማለቱ ነው የሚለው። ዩዝ ኮንክሪት ላንጉዌጅ። ቋንቋችንም እንደዚሁ ኮንክሪት የሆነ የሚታይ የሚጨበጥ የሚደሰስ። አቮይድ ወርድስ ላይክ ሳም ሜኒ ኦር ፊው። ብዙ ጊዜ አታብዙ። ኮንክሪት ይሁን፣ ኤግዛክት ይሁን። ስንት አራተኛው ይሄ ነው። ዳታ ስታቲስቲክስ አንድን መልእክት ኮንክሪት ያደርገዋል፣ የሚጨበጥ የሚዳሰስ ያደርገዋል፣ የሚገባ የሚረዳ ያደርገዋል። ዩዝ ዳታ ስታቲስቲክስ ኬዝ ስተዲስ በጣም ወሳኝ ናቸው። አምስተኛው ይሄ ነው። ቪዥዋል ኤድስ፣ ቻርትስ፣ ግራፍ፣ ኢሜጅ ብዙ ጊዜ የምታዩት ፕሬዘንቴሽን ፓወርፉል የሚሆነው አሁን በዚህ መልክ ሳቀርብላችሁና ባላቀርብላችሁ ልዩነት አለው። እና በተቻለ መጠን ብዙ ጊዜ ፕሬዘንቴሽን ሲኖራችሁ እንደዚህ ፓወርፖይንት አሁን ዘመኑ በጣም የተመቸ ነው። የተወሰነ ጊዜ ወስዳችሁ ግራፍ ኢሜጅ ብታደርጉበት ወስዳችሁ ባንክ ብታቀርቡት ባንክ በምታቀርቡበት ጊዜ ቢዝነስ ፕላን የዛንን ብድር ቀና ያደርገዋል። ፍርድ ቤት የተሟላ ነገር ስታቀርቡ፣ ስብሰባ ላይ የተሟላ ነገር ስታቀርቡ። ስለዚህ እነዚህ ቻርትስ፣ ግራፍስ፣ ኢሜጅስ በጣም የሰው ልብ ይማርካሉ። ሚሞራብል ያደርገዋል፣ ግልጽ ያደርገዋል፣ ኮንክሪት ያደርገዋል። ስለዚህ አምስተኛውን ኮንክሪትነስ አየን። መጨረሻ ላይ እንግዲህ ይሄ ስትራክቸር አርጊውመንትስ ዊዝ ክሊር ኤቪደንስ ነው። ኤቪደንስ ያስፈልጋል። አርጊውመንት በምናቀርብበት ጊዜ ኤቪደንስ ያስፈልጋል። ስለዚህ በዚህ መልኩ ኮንክሪት ማድረግ ይቻላል። እነዚህን ስላይዶችን እየወሰዳችሁ ተጠቀሙባቸዋላችሁ ብዬ ማስባለሁ። የምደክምበት ለዛ ነው። ኮንክሪት አድርጉት። መጨረሻ ላይ ይሄ ነው አኪዩሬት ማድረግ ነው። አኪዩሬሲ ማለት ኮሬክትነስ ያልነው ነው። ኮሬክትነስ ስድስተኛው የመጨረሻው ይሄ ነው። ዘ ሲክስ ሲስ ካልናቸው ውስጥ ኮሬክትነስ። ኮሬክት ወይም አኪዩሬት ማድረግ ማለት ሜሴጁ ፋክቹዋል እና ግራማቲካል አኪዩሬት እንዲሆን፣ የስፔሊንግ ኢረር እንዳይኖረው፣ ፋክቹዋሊ ዳታዎቹ እርስ በርሳቸው ሪፈረንሶቹ ታማኝ እንዲሆኑ፣ እውነት እንዲሆኑ ማስቻል። የምናወራው ነገር እውነት ላይ የተመሰረተ። አሁን ብዙ ጊዜ ፖለቲከኞችን ሰው የማያዳምጣቸው ብዙ ጊዜ ነገሮቹ እውነት እንዳልሆኑ ሰው ያውቃል። ብዙ ጊዜ ማለት ነው። ውሸት ሲበዛ ተደጋግሞ ደግሞ እውነትን ቢቀርብ እንዳይታመን ይሆናል። ስለዚህ አኪዩሬሲ፣ ኮሬክትነስ፣ ኮሙኒኬሽን ፕሮፓጋንዳ ስለበዛ አይደለም። ሰው እንደሱ አይደለም። ተደጋግሞ ከተዋሸ እንዲሁም እውነቱን ሁሉ የውሸታሙ እረኛ ታሪክ ነው የሚመጣው። እውነቱን ሁሉ እንዳይቀበለው ይሆናል። ቶንም እንደዛው ነው። ቶኑ ኮሬክት ፕሮፌሽናል ላንጉዌጅ በሚሆንበት ጊዜ፣ ቢዝነስ ኮንቴክስት ካዡዋል በሚሆንበት ጊዜ ኢንፎርማል ያስፈልጋል። ይሄ ሁሉ ይሄንን ኮሬክትነስ ያመጣል። ሎጂካል ፍሎ በጣም ወሳኝ ነው። ሎጂክ ማለት እኮ እሱ ማለት ነው የማይጣረስ፣ እርስ በርሱ የማይጋጭ፣ እርስ በርሱ የማይፋለስ። ተአማኒነት የሚመጣው ከዚህ ነው። ክሬዲቢሊቲ የሚመጣው ከዚህ ነው። አኪዩሬሲ ቢውልድስ ክሬዲቢሊቲ እዚህ ላይ እንደምታዩት። ስለዚህ በዚህ መንገድ በስድስቱ አሁን ጨርሰናል። በስድስቱ መንገድ ወደዛ ልመለስና በእነዚህ በስድስቱ መንገድ ነው ስድስቱን ነው ያየናቸው። ስድስቱ ክላሪቲ፣ ኮንሳይስነስ፣ ኮምፕሊትነስ፣ ኮሬክትነስ፣ ኮንሲስተንሲ እና ኮሬክትነስ። እንግዲህ ሁለተኛውን ክፍል ኮሙኒኬሽንን ጠንካራ ለማድረግ ዘ ሲክስ ሲስ በጣም አስፈላጊ ናቸው። ሁሉ ጊዜ ራሳችሁን ገምግሙበት። በየትኛውም ኮሙኒኬሽን ክሊር ነኝ ወይ?
ባልና ሚስት እኮ ምን እንደማል ማለት እንደፈለክ አልገባኝም ምን ለማለት ፈልገ ነው እኮ በሚል እኮ ምንጋጭባቸው ጊዜያት እኮ ብዙ ናቸው be clear be concise be complete be correct be consistent በዚህ መልኩ ሜሴጅን ጠንካራ ማድረግ ይቻላል እነሱ ናቸው እንግዲህ እነዚህ 6 ያየናቸው 6ቱ ዛሬ ያየናቸው እነዚህ ነው clearness conciseness completeness concreteness consistency እና correctness the 6 C's the 6 C's ብላችሁ ሁሉ ጊዜ በየትኛውም ኢንተርቪውም ላይ ይሁን ሴልስማንም ሁን ጠበቃም ሁን ዳኛም ሁን በትዳርም ውስጥ በጓደኛ መካከል በማህበራዊ ህይወት የሃይማኖት አስተማሪም ሁን ሌላም አስተማሪ ይሁን እነዚህ ተማሪም ራሱ ተማሪኩ የኮሙኒኬሽን ጉዳይ ነው ኮሙኒኬሽን ጠንካራ ያልሆነ ሰው ሰክሰስፉል አይሆንም the 6 C's ወሳኝ ናቸው ለዛሬው እዚህ ብቃን እግዚአብሔር ይስጥልኝ ይሄንን ከዚህ በፊት እንዳልነው ስልጠናዎቻችን አሁን በደንብ ልንጀምር ነውና ከመጀመራችን በፊት ዩቲዩብ ማደግ አለበት ፕሊዝ በቻላችሁት መጠን ለብዙ ሰው ሼር አድርጉት ይሄ ላይክ በማድረግ ብዙ ሰው እንዲደርስ አግዙን በሱ ሌላ እየጠየቅናችሁ ያለ ነገር የለም አንጠይቃችሁም በበጎ ፈቃድ ለበጎ አድራጎት ብቻ የተቋቋመ ስራችን እሱ ላይ ብቻ ያተኮረ ነው እግዚአብሔር ይስጥልኝ የሚቀጥለውን መርሃ ግብር በሚቀጥለው እናያለን ሶስተኛውን የኮሙኒኬሽን ቁልፍ አሁን ያየነው ሁለተኛውን የኮሙኒኬሽን ቁልፍ ነው the 6 C's በሚል clearness conciseness completeness concreteness consistency እና correctness የሳምንት ሰው ይበለን የዛ ሰው ይበለን እግዚአብሔር ይስጥልኝ